የክርስቶስ አገልጋይ የክርስቶስ ወዳጅ ጊዮርጊስ አዎ በመንኮራኩር ተፈጅቷል። አዎ ደብረ ይድራስ ላይ ይሄ ተፈጨው አጥንቱ እንደዚሁ ሲዘራ ማር ቅዱስ ጊዮርጊስ ሰማይቱ ለክርስቶስ ይላል። ቅጠሎቹ ላይ ስሙ እንደዚህ አካል ሰርቶ በጣም ይገርማል። የክርስቶስ አገልጋይ የክርስቶስ ወዳጅ ጊዮርጊስ አቤት! የኛ አንደበት ዛሬ ዝግ ነው፣ የቅጠሎቹ አንደበት ግን ተከፍቷል። ለእግዚአብሔር ሰው ቅጠሉ ሁሉ ይመሰክራል። ይኸውልህ እናንተ ለሰጣችሁ ታመሰግናላችሁ፣ ያመሰገናችሁን ታመሰግናላችሁ። ይኸውልህ ያ ደግሞ መልሶ ነገር ሲጠፋ ደግሞ ትሰቅላላችሁ። በእውነት ያው ሞቅ ሲለን እናመሰግናለን። መቼም እኮ እንዲሁም ማስቀመጫ ቦታ ነው የምናጣው። አቤት ዘመናችን የተበላሸ ይኸውላችሁ ህይወታችን ያልተስተካከለ ሰርቆ የሰጠም ይመሰገናል። በእኛ ዘመን ይገርማል። በእውነቱ የኛ ባህል አይደለም። የእግዚአብሔር ልጆች የኛ ባህል ወግ አይደለም። ይሄ እግዚአብሔር ከሰጠን አሁን ቅድም አንድ አባት የሆነች ነገር ስሜን እግዚአብሔር ያውቃል ሲገባን እንደዚያ ሳይቸግራችሁ ሰውን አንጠልጥላችሁ ሰማይ ወጣችሁ ደግሞ ታፈርጣላችሁ። ብቻ ዳኛው እግዚአብሔር መሆኑ ነው የሚበጀን በእውነት። አዎ አሁን እዚች እንኳን በተሰበሰብንበት ላይ አንድ ባለስልጣን ቢቆጣጠር እዚህ ማን ይገባል? የእግዚአብሔር ደጅ ስለሆነ ነው የገባነው። ክፍት ነው ይኸውላችሁ፣ በምድርም ክፍት ነው፣ በሰማይም ክፍት ነው። የእግዚአብሔር ቤት አይዘጋም። ያው እና ይሄ መላ ዘመኑን ክርስቶስን ለብሶ ክርስቶስ ተዋህዶት ያው ቅድም ሐዋርያው ጳውሎስ እንዳለው እግዚአብሔር ከኛ ጋር ከሆነ ማን ይከሰናል? እግዚአብሔር የመረጣቸውን ማን ይከሰናል? አሁን ሰዎች እንዲሁ አንዳንድ ጊዜ ጊዮርጊስ ላይ የሚናገሩ የራሳቸውን ቁጭ ያሉ ይኸውላችሁ አሁን እንዲህ የመሰለ ለእኛ መምህር አስተማሪ በሱ መከራ በእውነቱ የሰማዕታት በዓል በእናንተ ዘንድ የከበረ ይሁን ብሏል አባቶቻችን። ጊዮርጊስ መከራውን አየ። አዎ አጥንቱ ተከሰከሰ፣ ተፈጨ። በሱ በዓል ደግሞ እኛ በደስታ እናከብራለን እኛን ስለሚያማልደን። አዎ ግን አጠራሩ ይገርማል። የሱ ጥሪ በእውነቱ ጥሩምባ ተነፍቶለታል። የክርስቶስ ቁስሉ ጠዝጥዞት ነው የመጣ፣ ችንካሩ ጠዝጥዞት እግዚአብሔር የጠራው እስከ መጨረሻ ድረስ እግዚአብሔር ያከብረዋል። ያው ቤተ ክርስቲያን ተሰርቶለት ይኸው ድርሰቱ ተደርሶለት እግዚአብሔር መንፈስ ቅዱስ ሰዎች ተመርተው በእውነቱ እና ዛሬ እኛም የእሱን በረከት እንድንሳተፍ ነው እዚህ የተሰበሰብነው። እና ሰማዕቱ ቅዱስ ጊዮርጊስ በአበባነቱ ያልጠወለገ ያልረገፈ ድንቅ ወጣት ነው። እግዚአብሔር ልጆች አሁን እዚህ እናንተ ጋር አንድ ዘፋኝ እንኳን ቢመጣ አገር ታቃጥላል በእውነት። ሰሞኑ አንድ ቲክቶከር አዲስ አበባ መጣ ተብሎ እንዲያው ምን ቀረ አይታችሁ አይ እግዚአብሔር ይባርካችሁ። ሞባይል የላችሁ መሰለኝና ተገላገላችሁ። ቴሌቪዥኑም ይቅር አይዟችሁ፣ እግዚአብሔር አለላችሁ በእውነቱ። አሁን ዛሬ እንደ ኖር አይደለም። እስቲ ይሄን የመሰለ ገዳም እንደ ሰው ሁሉ ወዴት ሄደ? በረከቱ ቀረባችሁ። እናንተማ ተባርካችኋል። የቀሩትን ነው አሁን ጊዮርጊስ እኮ የኢትዮጵያ ገበዝ ነው እኮ ነው የሚባለው አይደለም? ይሄን አታም የኢትዮጵያን ዳር ድንበር ያስከበረ እንዲሁም የኢትዮጵያ ገበዝ ፈረሰኛው ጊዮርጊስ ሰማዕቱ ጊዮርጊስ ምን ኖርባትን ኢትዮጵያን ያስከበረ ገበዝ በእውነት
እኔ እንኳን ድሮ እዚህ አንደኛ ደረጃ ስማር በመንገድ አንድ እስክሪብቶ ገዝቶ የሰጠልኝ ሰው አሁን ያመሰግነዋል። እኔ እንኳን አከብረዋል። ይሄ እኮ ኢትዮጵያን ያስከበረ ታላቅ ሰው ምንኖርባትን ቅድስተ ሀገር በጸሎቱ በምልጃው በጣም ይገርማል በእውነቱ። እና ይህን ማወቅ ያስፈልጋል፣ መረዳት ያስፈልጋል። ከበረከቱ ወደ ኋላ አትቅሩ። እግዚአብሔር ልጆች፣ እግዚአብሔር እዚህ ሆኖ እኛን ያነጋግረናል፣ ድምፃችንን ይሰማል፣ ጸሎታችንን ይሰማል። እና ሰማይቱን የሰማ እናንተንም ይስማችሁ። የሰማይቱ በረከት ረድኤት ከሁላችን ጋር ይሁን። አዎ የጻድቁ አቡነ ተክለ ሃይማኖት በረከት ረድኤት ይደርባችሁ። ስራችሁን ሁሉ ይባርክላችሁ። የከበዳችሁን ነገር ያዘናችሁበትን ነገር ሁሉ ከልቡናችሁ አውልቆ ይጣልላችሁ። አዎ እግዚአብሔር ሲያገለግሉ ያደሩትን መምህራኑን፣ ካህናቱን ሁሉ መነኮሳቱን ሁሉ እግዚአብሔር ይባርክልን። እነዚህን ወጣቶችንም እግዚአብሔር ይባርክላችሁ፣ ይባርካቸው። እናንተንም እግዚአብሔር ይጠብቃችሁ። በውጭም በሀገር ውስጥ ያሉ ወገኖቻችንን ኢትዮጵያውያንን ሁሉ በጽኑ ሰላም እግዚአብሔር ይጠብቅልን። ይሄን የሚከፋፍለውን ክፉን መንፈስ ከሀገራችን ጠራርጎ ያጥፋልን። በእውነቱ የምንወዳትን የምናከብራትን የምንኖራትን ኢትዮጵያ እግዚአብሔር ይባርክልን፣ ይቀድስልን። የተሳሳቱትን የጠፉትን ሁሉ ወደዚሁ ሰላም ይመልስልን። የሰማይቱ በረከት የኢትዮጵያ ገበዝ ሰማይቱ ቅዱስ ጊዮርጊስ ሁላችንንም በጸሎቱ ይጠብቀን። አባታችን ሆይ ብለን